ፍርድ ቤት ያለውን ጉዳይ ፖሊስ ጣቢያ ያለውን ጉዳይና ተማራችሁ የተዋችሁትን ጉዳይ በአጠቃላይ ይዛችሁ ነው ብለን ስንል ከነሱ የተሻለ ዕውቀት አለን ብለን ሳይሆን የእግዚአብሔር መንፈስ የተሻለ ስራን መስራት እንደሚችል ስለምናምን ነው። ስለዚህ ይሄንን ፕሮግራም ፓስተሮች ነቢያትም ጭምር ከኛ ጋር አብሮ ይተባበራሉ ማለት ነው። ስለሆነም እናንተም ደግሞ ይሄንን 3 4 5 ሆኖ ወይም 2 ሆኖ መምረጥ ያቃታችሁን ጉዳይ ከሰዎች ልምድም አንፃር ከመንፈስ ቅዱስ ምሪትም አንፃር የትኛውን መምረጥ እንዳለባችሁና ደግሞ የተጣላችሁ መታረቅ ያልቻላችሁትን ጉዳይ ደግሞ የሚያስታርቁ ሰዎች ከኛ ጋር ስላሉ ደግሞም ሰዎች የየራሳ ልምድ ስለሚያካፍሉ እዚህ ቤት መታችሁ ጉዳያችሁን ትፈታላችሁ ማለት ነው። ይሄንን ፕሮግራም ከሰኞና አርብ ውጪ ባሉት ቀናት ከ10 ሰዓት እስከ 12 ሰዓት ባለው ጊዜ እናካሂዳለን። ስለዚህ በዚህ ጊዜ መንፈስ ቅዱስ ይረዳናል። የትኛውም አይነት ጉዳያችሁን ይዛችሁ ነው እግዚአብሔር ከኛ ጋር ነውና መልካም የሆነውን ይሰራል። እንደ ሐና ደግሞ እናንተም ለምስጋና ወደ ሴሎ ትወጣላችሁ። ፕሮግራሙ የሚካሄደው በዚሁ በቲክቶክ ላይቭ ላይ ሲሆን ሰዓቱ ደግሞ ከሰዓት ከ10 እስከ 12 ሰዓት ነው።